ይስጥልኝ እንደምን ሰነበታችሁ። ይህ ሳምንታዊ የአዲስ ሳይበር የዜና ጥንቅራችን ነው። አብራችሁን ቆዩ። በቅድሚያ ዋና ዜናዎችን የዘመሙ እና ዳሳሳ የቀበሌ ቤቶችን አፍርሰን ለአካባቢው ነዋሪዎች በአጭር ጊዜ ውስጥ ህንጻ መኖሪያ ገንብተን አስተላልፈናል ሲሉ ከንቲባ አዳነች አቤቤ ገለጹ። የአዲስ ከተማ ክፍለ ከተማ ምክር ቤት ሁለተኛ ምርጫ ዘመን 3ኛ መደበኛ ጉባኤውን አካሄደ። በአዲስ ከተማ ክፍለ ከተማ ለሁለንተናዊ ብልጽግና የንግዱ ማህበረሰብ ሚና በሚል መሪ ሐሳብ ከሁሉም ወረዳ የተውጣጡ የንግድ ማህበረሰብ አባላት ውይይት ተካሄደ። የበቃ አሰልጣኝ ክህሎት የጨበጠ ወጣት ለሀገር ብልጽግና በሚል ሐሳብ ውይይት ተደረገ። የለውጡ መንግስት የአዲስ አበባን የብልጽግና ተምሳሌት ለማድረግ እያደረገ ያለው ጥረት የሚደነቅ ነው ሲሉ የሚዲያና ኮሙኒኬሽን ባለሙያዎችና የማህበረሰብ አንቂዎች ተናገሩ። የዘመሙ እና ዳሳሳ የቀበሌ ቤቶችን አፍርሰን ለአካባቢው ነዋሪዎች በአጭር ጊዜ ውስጥ ህንጻ መኖሪያ ገንብተን አስተላልፈናል ሲሉ ከንቲባ አዳነች አቤቤ ገለጹ። በአዲስ ከተማ ክፍለ ከተማ በተለምዶ ፓስተር አደባባይ ተብሎ በሚጠራው አካባቢ የዘመሙና ዳሳሳ የቀበሌ ቤቶችን አፍርሰን ለአካባቢው ነዋሪዎች በአጭር ጊዜ ውስጥ ህንጻ መኖሪያ ገንብተን አስተላልፈናል ሲሉ የአዲስ አበባ ከንቲባ አዳነች አቤቤ ገልጸዋል። ይህ አካባቢ እጅግ በጣም የቆሸሸ ቤቶቹም የወዳደቁ እንደነበር የገለጹት ከንቲባው የዛሬ 3 ዓመት አካባቢውን ማልማት ስንጀምር ገብተን ለመስራት የተቸገርን ቢሆንም ቀድመን የገነባናቸውን በጠቅላላ 5 የመኖሪያ ህንጻዎች አካባቢውን ከመቀየር በተጨማሪ በውስጣቸው መንገድ፣ የህፃናት መጫወቻዎች፣ የህፃናት ማቆያ፣ ዘመናዊ መጸዳጃና የማብሰያ ቦታዎች እንዲሁም የጋራ መገልገያ ስፍራዎች ተካተው የተገነቡ ናቸው ብለዋል። ዘመናዊ የመኖሪያ መንደሮችን ገንብተን ለነዋሪዎች ስናስተላልፍ አካባቢውን ንጹህ እና ምቹ ከማድረግ በተጨማሪ ነዋሪዎቻቸው ዘመናዊ አኗኗርና ጤናማ ኑሮ ለማረጋገጥ ነው ብለዋል። የሚፈሱ እንባዎችን እያበስን የዘመሙ ጎጆዎችን እያቃናን እና ቆሻሻን እያጸዳን ለነዋሪዎቻችን ምቹ አካባቢን በመፍጠር እንዲሁም በከተማችን ያሉ ትውስታዎችን እና ቅርሶቻችንን አድሰን የቱሪስት መዳረሻ በማድረግ ለከተማችን ተጨማሪ ገቢ፣ የስራ እድልና የቱሪስት መዳረሻ ለማድረግ እየሰራን ነው ብለዋል። ስራው በመንግስት አቅም ብቻ የሚከናወን አለመሆኑን በመረዳት የከተማ አስተዳደሩን ጥሪ በመቀበል ከጎኑ ለቆሙ ልበቀና ባለጸጋዎች ምስጋና አቅርበዋል። የአዲስ ከተማ ክፍለ ከተማ ምክር ቤት ሁለተኛ የምርጫ ዘመን 3ኛ መደበኛ ጉባኤውን አካሄደ። የምክር ቤቱ ዋና አፈ ጉባኤ አቶ በቀለ ጉታ የምክር ቤት አባላት ህዝብ የጣለባቸውን አደራ ለመወጣት ክትትልና የመስክ ምልከታ በማድረግ የሚታዩ ጠንካራ ጎኖችን ተጠናክረው እንዲቀጥሉ እንዲሁም ክፍተቶች ደግሞ በአፋጣኝ የሚስተካከሉበትን ሁኔታ ሲያመላክቱ መቆየታቸውን ገልጸዋል። የአስተዳደሩን የ2017 በጀት ዓመት የ9 ወራት አፈጻጸም ሪፖርት ለምክር ቤቱ ያቀረቡት የክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ አይዳወል በበጀት ዓመቱ 9 ወራት ወቅት የሚጠይቀውን የአመራር ቁርጠኝነት የተላበሰ ስምሪት በመውሰድ የነዋሪዎቻችንን ሁለንተናዊ ተጠቃሚነት ለማረጋገጥ በከፍተኛ ትጋት ሲሰራ ቆይቷል ብለዋል። ወይዘሮ አይዳ አክለውም ወጣቶችና ሴቶችን በስራ ዕድል ተጠቃሚ ከማድረግ አንጻር በገበያ ማረጋጋት፣ በከተማ ግብርናና በሌማት ትሩፋት፣ በገቢ አሰባሰብ፣ በጎ ፈቃደኞችን በማስተባበር ቤት በመገንባትና መሰል እንዲሁም በሌሎች ዘርፎች ውጤታማና ህዝቡን ተጠቃሚ ያደረጉ ተግባራትን መከናወናቸውን ለምክር ቤቱ አስረድተዋል። አዲስ ከተማ ክፍለ ከተማ ለሁለንተናዊ ብልጽግና የንግዱ ማህበረሰብ ሚና በሚል መሪ ሐሳብ ከሁሉም ወረዳ የተውጣጡ የንግድ ማህበረሰብ አባላት ጋር ውይይት ተካሄደ። ኢፌድሪ ንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የብልጽግና ጉዟችንን ለማረጋገጥ የንግዱ ማህበረሰብ ሚና ትልቅ በመሆኑ ነጋዴዎቻችን የሚጠበቅባቸውን ሀገራዊ ኃላፊነትና ግዴታ በአግባቡ እንዲወጡ ለማድረግ በቅንጅት እየተሰራ ነው ብለዋል። የአዲስ አበባ ከተማ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ በበኩላቸው የንግዱ ማህበረሰብ ለሁለንተናዊ የንግድ ስርዓት እድገት ከመንግስት ጋር እጅና ጓንት ሆኖ በጋራ እየሰራ መሆኑን ጠቅሰው በዚህም ተጨባጭ ለውጦችን ተመዝግበዋል ሲሉ ተናግረዋል። የአዲስ አበባ ከተማ ገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ በበኩላቸው የንግዱ ማህበረሰብ ለመንግስት አጋዥ በመሆን በሁለንተናዊ ተሳትፎና እድገት የራሳችሁን ብሎም ሀገራዊ ሚናችሁን መወጣት ይኖርባችኋል ሲሉ ተናግረዋል። የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ አይዳወል በክፍለ ከተማችን የአፍሪካ ትልቁ ክፍት የመገበያያ ስፍራ የሆነውን መርካቶ የሚገኝ መሆኑን ታሳቢ ያደረገ ግብይትና የንግድ ስርዓት ለመዘርጋት ሰፋፊ ተግባራት መከናወን ላይ ይገኛሉ ሲሉ ገልጸዋል።
የክፍለ ከተማው የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሙስጠፋ ቱኩ በበኩላቸው እንደ ሀገር የንግዱ ማህበረሰብ የማይተካ ሚና አላችሁ ሲባል ለከተማችን ብሎም ለክፍለ ከተማችን እድገት ብልጽግና መረጋገጥ በንግዱ ዘርፍ ላይ እሴት ጨምራችሁ ለሸማቹ ማቅረብ መቻል ትልቅ ሚና ያላችሁ መሆኑን ማወቅ መረዳት ይገባችኋል ሲሉ ገልጸዋል። የበቃ ሰልጣኝ ክህሎት የጨበጠ ወጣት ለሀገር ብልጽግና በሚል መሪ ሐሳብ ውይይት ተደረገ። በአዲስ ከተማ ኢንዱስትሪያል ኮሌጅ እና ጀነራል ዊንጌት ፖሊቴክኒክ ኮሌጅ የበቃ ሰልጣኝ ክህሎት የጨበጠ ወጣት ለሀገር ብልጽግና በሚል መሪ ሐሳብ በሀገራዊ ለውጦች ስኬቶች፣ በትምህርት ስልጠና ፖሊሲዎች፣ በከተማችን አዲስ አበባ እየተከናወኑ ባሉ ጉዳዮች እንዲሁም የቴክኒክና ሙያ ስኬቶችና ተግዳሮቶች ዙሪያ ውይይት ተደርጓል። በጀነራል ዊንጌት ኮሌጅ የተገኙት የአዲስ አበባ ከተማ ስራና ክህሎት ቢሮ ቴክኖሎጂ እና የኢንዱስትሪ ኢንስፔክሽን ዘርፍ ኃላፊ አቶ መሐመድ ሌጋሲ በተቋሞች ውጤታማነት ሰርቶ የመለወጥ ክህሎቶችን በማዳበር ተጨባጭ ለውጦች እየተገኙ ስለሆነ አጠናክሮ ማስቀጠል ተገቢ ነው ብለዋል። በተጨማሪም የአዲስ አበባ ከተማ ትምህርት ቢሮ ምክትል ኃላፊ አቶ ሳምሶን መለሰ እንዳሉት በከተማችን በእውቀትና በክህሎት የበለጸገ የሰው ኃይል ለማፍራት ኮሌጆች የራሳቸው አሰራር በማጠናከር ለክፍለ ከተማችን የሥራ ዕድል ፈጠራ ምቹ ማድረግ ተችሏል ሲሉ ገልጸዋል። የለውጡ መንግስት የአዲስ አበባን የብልጽግና ተምሳሌት ለማድረግ እያደረገ ያለው ጥረት የሚደነቅ ነው ሲሉ የሚዲያና የኮሙኒኬሽን ባለሙያዎች የማህበረሰብ አንቂዎች ተናገሩ። አዲስ ከተማ ክፍለ ከተማ የተደራጀ ኮሙኒኬሽንና ሚዲያ የሀገራዊ መግባባት ካስማ የትውልድ ግንባታ መሰረት ነው በሚል መሪ ሐሳብ የሚዲያና የኮሙኒኬሽን ባለሙያዎችና የማህበረሰብ አንቂዎች በክፍለ ከተማው የተሰሩ የልማት ፕሮጀክቶችን ከጎበኙ በኋላ ውይይት አካሂደዋል። የብልጽግና ፓርቲ የአዲስ ከተማ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሙስጠፋ ቱኩ በበኩላቸው መንግስት እየተመዘገበ ላሉ ውጤቶች የሚዲያው ዘርፍ ሰራተኞችና የማህበረሰብ አንቂዎች አስተዋጽኦ የላቀ በመሆኑ ተጠናክሮ ሊቀጥል ይገባል ብለዋል። የክፍለ ከተማው የኮሙኒኬሽን ጽሕፈት ቤት ኃላፊ አቶ አዲሱ ጎንፋ በበኩላቸው በሚዲያው ዘርፍ የበላይነትን በመያዝ አፍራሽ ሐሰተኛ መረጃዎችን በማስወገድ አጀንዳ ተቀባይ ሳይሆን አጀንዳ ሰጪ ልንሰራ ይገባል ሲሉ ገልጸዋል። የብልጽግና ፓርቲ አዲስ ከተማ ቅርንጫፍ ጽሕፈት ቤት የህዝብ ግንኙነትና ሚዲያ ዘርፍ ኃላፊ አቶ ዳዊት ብርሃኑ በበኩላቸው ሀገራዊ ክብርና ብሔራዊ ጥቅምን ማዕከል ያደረገ የተግባቦት ስራ በማከናወን ሁለንተናዊ ብልጽግናን ማረጋገጥ ይገባል ሲሉ ገልጸዋል። በአዲስ ከተማ ክፍለ ከተማ የሚሰሩ የጤና ባለሙያዎች ሁለንተናዊ ጤና ለሀገር ብልጽግና በሚል መሪ ሐሳብ የልማት ስራዎች ጉብኝትና ውይይት አካሄዱ። ከለውጡ ማግስት ጀምሮ በተገኙ ስኬቶችና ያጋጠሙ ተግዳሮቶች እንዲሁም ከጤና ባለሙያዎች በሚጠበቀው ሚና ዙሪያ በአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ የቪዲዮ ገለጻ ቀርቦ ውይይት ተደርጓል። ጉብኝቱና ውይይቱ በጤናው መስክ በቀጣይ ትኩረት በሚሹና ለሁለንተናዊ ለውጥ በጋራ ለመስራት የሚያስችሉ ጉዳዮችም ላይ የጋራ ተግባቦት ለመፍጠር ተችሏል። ሳምንቱ ዋና ዜናዎች እነዚህ ነበሩ። እስከ ሳምንት ቸርን ሰንብት።